ውድ የቻናሌ ቤተሰቦች እንኳን ወደ መምህርት የዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የማንበብና የመጻፍ አማርኛና እንግሊዘኛ ቋንቋን ማለት ነው የማንበብ እንዲሁም ደግሞ የመጻፍ ክህሎትን ለማዳበር የሚያስችሉ የተለያዩ ትምህርቶች በየክፍሉ ይጠፉበታል። በዚህ ዙሪያ መማር ለምትፈልጉ ከስር ባለው ስልክ አድራሻ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ ዋትስአፕ እና ቴሌግራም በግል መማር ትችላላችሁ ማለት ነው። ባላችሁበት ቦታ ሆናችሁ የመማር እድል አልፏችሁ መማር ለምትፈልጉ በሚመቻችሁ ሰዓትና ባላችሁበት ቦታ ሆናችሁ እኔ ጋር ኮሙኒኬት ማድረግ እንችላለን። ቀጥታ ዛሬ ወደ ተዘጋጀላችሁ የአማርኛ ትምህርት ክፍል እናልፋለን። አብራችሁን ቆዩ። ውድ ቤተሰቦቼ በዛሬው ክፍል ይዤላችሁ የመጣሁት ፊደል ሰ ከቤተሰቡ ሰባት ቤቶችን በቃል መጀመሪያ እያደረግን እናጠናቸዋለን ማለት ነው። እንደተለመደው ሰ ንጉሱ ሰ የምትባለው ነች። እንግዲህ ሁለት ሞክሼቶች ስላሉ ሰጠ ሰና ጠ በአንድ ላይ እንደዚህ ሲደረደሩ ሰጠ ብለን ነው የምናነባቸው። ሌላ ሰቀለ ከቤት እንዲሁም ለቤት ሰቤት ቀቤት ለቤት አንደኛዎቹን በማድረግ ሰቀለ ሰበረ እዚህም ጋር በተመሳሳይ አንደኛ ናቸው ሁሉ ሰቤት በቤትና ረቤት ሰበረ። ሱ የሰው ሁለተኛ ቤት ሱ ጋር ስንሄድ እቺ ነው የምትመስለው ቅርጿ። ሱስ እዛው ሰቤት ላይ ሳንወጣ ሁለተኛ የሰቤትና ስድስተኛ ሰቤትን በማድረግ ሱስ። ሱማሌ ሱ ሁለተኛ ሰቤት ማ አራተኛ መቤት ሌ አምስተኛ ለቤት ሱማሌ። ሱዳን ሱ ሁለተኛ ሰቤት ደቤት አራተኛ ነቤት ስድስተኛ ሱዳን። ሲ ማለት ሶስተኛ ሰቤት ነች። ሲ ሶስተኛ ሰቤት አሁንም በድጋሚ አራተኛ ሰቤት ያው ሰቤት ላይ ሳንወጣ ማለት ነው። ስድስተኛ የቤት ባንድ ላይ ሲሳይ። ሲ ስድስተኛ ማለት ሶስተኛ ሰቤት ኒ ሶስተኛ ነው የቤት ባንድ ላይ ሲኒ። ሲ ሶስተኛ ሰቤት ሄ አምስተኛ ሀቤት ድ ስድስተኛ ደቤት ሲሄድ። ሳ ማለት አራተኛ ሰቤት ናት። እንደምታዩት እግሯ ያጠረች ነው በአንድ በኩል ሳሙና አራተኛ ሰቤት ሙ ስድስተኛ መቤት ና አራተኛ ነቤት ሳሙና። ሳውዲ አራተኛ ሰቤት ው ስድስተኛ ወቤት ዲ ሶስተኛ ደቤት ሳውዲ። ሳ ማለት ያው ተመሳሳይ ነው በአንድ በኩል እግሯ ያጠረችው ሳ አራተኛ ሰቤት ነች። ስድስተኛ የቤት ን ስድስተኛ ነቤት ስድስተኛ ሰቤት ሳይንስ። እዚጋ ውድ ቤተሰቦች ሁሉም ስድስተኛ ናቸው ከዚች በስተቀር ከሳ በስተቀር። ስድስተኛ ቤት ናት። ን ስድስተኛ ቤት ናት። ስድስተኛ ቤት ናት። ከተለያየ ቤተሰብ ቢሆኑም ማለት ነው። አምስተኛዋ ጋር ስንሄድ ሴት ያው እንደምታዩት ከሰቤት አምስተኛዋ ነች። ደግሞ ከተቤት ስድስተኛዋን በማምጣት ባንድ ላይ ሴት። ሴቶች አሁን ደግሞ ሴት የሚለው ብዙ ቁጥር ነው ሲገለጽ ብዙ ሴቶች ለማለት ሴቶች ነው የምንለውና ያው ራሷ ሴት ነች። አምስተኛ ቤት
የተ ሰባተኛ ቤት ች የቸ ቤት ስድስተኛ ቤት አንድ ላይ ሴቶች ሴኔጋል ሴ አምስተኛ ሰቤት ኔ አምስተኛ ነቤት ጋ አራተኛ ገቤት ል ስድስተኛ ለቤት ባንድ ላይ ሴኔጋል ስድስተኛ የሰቤት ስ ነች። እንደምታዩት ከላይ ትንሽ ጠመም ትላለች እዚህ ጋር ከዛ ስም ስድስተኛ ሰቤት ስድስተኛ መቤት በማድረግ ስም ስሜት ስድስተኛ ሰቤት ሜ አምስተኛ መቤት ስድስተኛ ተቤት ስሜት ስልጣን ስድስተኛ የሰቤት ል ስድስተኛ ለቤት ጣ አራተኛ ጠቤት ን ስድስተኛ ነቤት ስልጣን ሰባተኛ የሰቤት እንደምታዩት ከሳ በተቃራኒ በኩል ያለው እግሯ ያጠረ ነው ማለት ነው። ሶሪያ ሰባተኛ ሰቤት ነች። ሪ ከረቤት ሶስተኛዋ ነች። ያ ከየቤት አራተኛ ባንድ ላይ ሶሪያ ሰባተኛ ሰቤት ስድስተኛ ሰቤት ስድስተኛ ሰቤት ያው ሰባተኛ ሰቤት ነች። ዶ በተመሳሳይ ሰባተኛ ደቤት ሶዶ። ቤተሰቦቹ የሰቤቶች እነዚህ ናቸው። ሰ ሱ ሲ ሳ ሴ ስ ሶ እነዚህ ናቸው። እስኪ በየቃላት መጀመሪያዎቹ እናያቸው። ሰ ሱ ሲ ሳ ሴ ስ ሶ እዚህም ጋር በተመሳሳይ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ በዜማ ለመሸምደድ ያግዛችሁ ዘንድ ነው ውድ ቤተሰቦች እነዚህ የማደርግላችሁ። እሺ ሰጠ ሰቀለ ሰበረ ሱስ ሱማሌ ሱዳን ሲሳይ ሲኒ ሲሄድ ሳሙና ሳውዲ ሳይንስ ሴት ሴቶች ሴኔጋል ስም ስሜት ስልጣን ሶሪያ ሶስት ሶዶ። ውድ ቤተሰቦች እንደጋግማችሁ በመለማመድ የሰቤቶችን ከሰ እስከ ሶ ድረስ መለየት ትችላላችሁ። ቀጣይ ደግሞ በርከት ያለ ጽሑፍ ያላቸው ቃላትን እናመጣለን ማለት ነው። እንለማመዳለን አብረን። እስካሁን አብራችሁ ስትከታተሉ ስለነበራችሁ ከልብ እያመሰገንኩኝ ትምህርቱን ከወደዳችሁ ላይክ፣ ሼር ማድረግ አትርሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ።